አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ጓደኞቼ ሁላችሁም ባላችሁበት የአላህ ሰላም ለሁላችሁም ይድረስ። እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ክሎዚት ማስተካከል ነው። የልብሴን ክፍል ማስተካከል ነው ይዤላችሁ የመጣሁት። ኦርጋናይዝ ማድረግ እንደምትወዱት ተስፋ አረጋለሁ። ያው ያለንን ነገር በስነ ስርዓት ማስቀመጥ ማለት ነው። ስንገባ ስንወጣ ስፔሻሊ እናቶች ልጅ ያለን በቃ ስንገባ ስንወጣ ወርወር እያደረግን ነው። ብዙ ጊዜ ያው ቢዚ ስለምንሆን እና እሱን ለማስተካከል ነው። እንደምታዩት ምንቅርቅር ብሏል። እቃውን ሳወጣው ወድቆብኝ ነው እንዳለ ሸልፉ ተሰብሮ ነበር። ምንቅርቅር በጣም ብሏል። መጀመሪያ የጀመርኩት እቃ ማውጣትና ባለቤቴ ደግሞ መብራቱን ቀይሮልኛል። አዲስ መብራት እንዲሰፊ በደንብ ብርሃን እንዲኖረው አድርጎ ቀይሮልኛል። እኔ ከዛ ልብሱን ማስተካከል እጀምራለሁ። ሁሉንም ነገር ነው ያወጣሁት። የሚገርማችሁ 3 ቀን የፈጀብኝ ወላሂ። እንደው መጨረሻ ላይ መቅረጽ ስለከበደኝ ተውኩት። በቃ የመጨረሻው ፓርት ዝም ብዬ መጨረሻውን ብቻ አሳያችሁ። ምክንያቱም እንትን ሆነ በዛብኝ ስራው። ከጀመርኩት በኋላ ቀላል መስሎኝ ነበር፣ ግን ኢትስ ወርዝ ያደርጋል። ደስ ብሎኛል። ንጽት ብሎልኛል። እንዲህ የነበረው ምንቅርቅር ያለውን አስተካክያለሁ። እንደምትወዱት ተስፋ አረጋለሁ። እናንተም ሞቲቬት እንደሚያረጋችሁ ተስፋ አረጋለሁ። ያለንን ቦታ ያለንን እቃ ቦታ ማስያዝ ነው እንጂ እንትን አይደለም። አይታችሁ እንግዲህ አስተያየት ስጡኝ። ላይክ አርጉልኝ፣ ሼር አርጉ። እንደምትወዱት ተስፋ አደርጋለሁ። እንደገና ደግሞ የሂጃብ መስቂያ ምናምን ያው ኦርጋናይዝ እንዲሆን መግዛት የምትፈልጉ ከሆነ ከበርሊንግተን ነው እዚህ ሀገር የገዛሁት። ተደራራቢ ለሂጃብ በጣም ቆንጆ ነው። ለማስቀመጥ ኢዚ ነው ለመፈለግ ሂጃቦቻችንን እና እስቲ አስተያየታችሁን ስጡኝ። እንደምትወዱት ተስፋ አደርጋለሁ። በሌላ ቪዲዮ ኢንሻአላህ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁ ባላችሁበት ሰላም ሁኑ። ሰላምና ጤና ለዓለማችን በሁሉም ቦታ ይስፈን እላለሁ። ባይ
ረስቼ ሳልነግራችሁ ተመልሼ መጣ። ክሎዚቴ እንግዲህ በጣም ስፔሻል ነች ምላት እኔ ሰግድባታለሁ። እንደዚህ ልጆች አንዳንዴ ቤት ሲጫወቱ ዳውን ስቴር ምናምን አቴንሽን ስለሚያስቸግሩ ያው ሲጫወቱ ኳስ ምንም ቤት ስለሚጫወቱ ክሎዚቴ ውስጥ መጥቼ ሰግጄ ብቻዬን እነሱንም እንደፈለጉ እንዲጫወቱ እድል ሰጣቸዋለሁ። እኔም የጥሞና ሰዓት ስለሚኖረኝ ያንን ማረገው ክሎዚቴ ውስጥ ነው። አፍሪንም እንግዲህ ያግዛለች። በሉ ባይ